ይሄ ሾው ነው ለአየው ሰላም ነን ይውልን ነው ይውልን ይሄው አብይ እንትናን እኮ ወደ ወረደን እኮ አጠገቡ መጥቼ እንደዚህ ያወራሁት እኮ ፎቶ ተነሳው ቪዲዮ ተነሳው በደንብ አድርጎ ሴት የተደረገ ነው ሴት የተደረገ አብይ አህመድ ትግራይን አልወጋም ብሎ ይሄው ወደ ወረደ ጋር እኮ ፈገግ እያሉ እኮ አንድ ላይ ታይቷል እኮ በኢቲቪ እንዲባል ማለት ነው። በዚህ ደረጃ በዚህ ሰዓት 1 ሚሊዮን ያስጨረሰ የትግራይ ፖለቲካ መሪነት ያለው እዛ በጦርነቱ ጊዜ የተሳተፈውና በዚህ ሲያልቅ ያየ የትግራይ ፖለቲካ ኤሊት አብይ አህመድ ከጎረቤት ጋር መጥቶ ሲወረው ቆሞ ያየ የትግራይ ኤሊት በዚህ ፎቶ በዚህ ቪዲዮ ይሸወዳል ብሎ ያስባል። አሁንም አብይ አህመድ ለሰላም ዝግጁ ነኝ 1 ሚሊዮን ቢጨርስብም አሁን ዝግጁ ነኝ ከታደሰ ወረደ ጋር ይኸው እንደዚህ እያደረኩ ነው ብሎ ማሳመን ይፈልጋል። አሁን ወደ አብይ አህመድ ይሄ ከባድ ነው። የግብር ከፋዮች ይሄ የድራማ ዝም ብዬ ቀጨብ ያደርኩላችሁ። አብይ ስለ ግብር ከፋዮች ስለ ታማኝነት ምናምን አሁን ስለ ታማኝነት በአብይ አህመድ አንደበት ይነገራል። 1 ብር ባልሰጠኝ ፓርላማ ማንም ጠይቀኝ 10 ቢሊዮን ዶላር እያፈሰስኩ ነው ቤተ መንግስት የምን 49 ቢሊዮን ነው ጠቅላይ ሚኒስትሩ 500 ቢሊዮን ነው እያፈሰሱ ያሉት ብሎ ፈገግ እያለ በኩራት አህመድ ሺዴ ያቀኝ ፓርላማ ያዘኝ ከዚህም ከዛም አለምኝ ያገኙት ብር ነው አገባችሁም የሚል ስለ ታማኝነት ይናገራል። ግብር ከፋዮች እውነት ነው። ግብር ከፋይ ለራስ ስትል ነው ግብር የምትከፍለው ለሀገር ስትል ብቻ ሳይሆን ለሴኩሪቲ ስትል በተለይ ደግሞ በብልጽግና ዘመን እሱም ያው ለግብር ከፋዮች የሚደረገው ሙስናው ምናምን እንዳለ ሆኖ ድርድር አለ ከጀርባ አሁን የሚደራደረው እኮ ተራሰው አይደለም ትላልቅ ሰዎች ናቸው የሚደራደሩት በረጋሽ ላይ ኢንክሉዲንግ ሂምሰልፍ ራሱ ነው የሚደራደረው። እንሰማ የሚሰማ ማህበራዊ ሚዲያ ላይ ብቻ የሚጎራው ሳይሆን ከውስጥ ምንጮቻችን የምናደርገው ትልልቅ ግዙፍ ሰዎች ናቸው ከውስጥ የሚደራደሩት። መሬት ለምሳሌ ማን የሚባለው ትልቁ ጎጃሜ ባለ ሀብቱ ትልቁ 100 አለቃ የነበረው በደርግ ጊዜ በትግራይ ጦርነት ጊዜ 100 ሚሊዮን አንጣ ተባለ። 100 ሚሊዮን አግዘና የ200 ሚሊዮን መሬት ሰጣለን አሉት። መሬት ሰጡት። ይሄ ኢትዮጵያ ሆቴል አካባቢ ያለው ምናምን በ100 ሚሊዮን የ200 ሚሊዮን መሬት ይሸጣሉ። አሁን 200 ሚሊዮን የሚያወጣ መሬት ማን ይገዛዋል? ደግሞ ከመንግስት ጋር አብይ ጋር የተነካካ ግን ለነሱ ያርጉት አንጣ ብሎ ጋማ ይለውና 100 ሚሊዮን ከዛ መሬት በቃ ትቸበችባል። አዲስ አበባ መሬት ነው የሸገር መሬት ነው ኦሮሚያ አካባቢ ያለ ነው ይቸበችባል። ባለሀብቶች ደግሞ አንደኛ ምርጫም የላቸው እምቢ ካለ ለጠቅላይ ሚኒስትር አብይ እምቢ ይባላል። እንኳን ለጠቅላይ ሚኒስትር አብይ እኮ ለመለስ እኮ እምቢ አይባልም እኮ መለስ እንኳን ፓርላማ እየተሰደበ የሚውል ነበር አይደል? ፓርላማ እኮ የእርሶ አማርኛ እኮ አይችልም እኮ ጧጧ ቋቋቋ የሚያደርጉት እኮ ነው እያፏጩ እኮ ነው የሚያወሩት እኮ የእርሶ እንግሊዝኛ እኮ እንግሊዝ አይደለም እያፏጩ ተመስገን ማን የሚባል እኮ ሲሰርበው ነበር ፓርላማ የሚውለው። ፊዚካልና ፊዚካል የሚባለው ፊዚካል እና ፊዚካልና ፊዚካል የሚለው ያው ሲሰዳደብ አብይ በእንደዚህ ደረጃ ይሰደባል ፓርላማ አይሰደብም። እና ለዛ ነው ሰውየው እምቢ አይባልም። አብይ ከባድ ጊዜ ስለሆነ በዚህ ጊዜ ከባድ ጊዜ ስለሆነ ማለት ነው። ይሄን ለግብር ከፋዮች ግዴታቸው ቢሆንም አሁን በተለይ በብልጽግና ዘመን ግን ግብር መክፈል የህልውና ጉዳይም ነው። የግለሰቡ መኖርና ለመኖር ጉዳይም ገንዘቡ ስለመዘረፉ ምናምን ጉዳይ ሳይሆን መኖር እንደ ግለሰብም እንደ መኖር ነው። አሁን ቀደም ቢያሳያችሁ ሁለት ፎቶ አሁን የአብይ ጉዳይ አብይን እንቃኘው የአብይ ስብዕና እንቃኘው እንደዚህ እያለ ዘና ብሎ ጆሮ ሹክ እያለ ነው ጀግኖችን የጨረሰው በየተራ እንደ ተመልከቱ። ይሄ ሰውዬ አሁንም ጨዋ ነው። ሹክ እያለ እኮ መርጦ ከሁሉም ርዕሰ መስተዳድሮች መርጦ ሰላም እንትን የሚለው እኮ በቃ ስለሚያቀርበው እኮ ነው። ይሄ ፓብሊክ ነው። ለብቻቸው ነው ሲያወሩ ለብቻቸው ተገናኝተዋል። ለብቻ አንድ ልዩ ለብቻቸው ተገናኝተዋል። ለዚህ በዓል ተብሎ ቢሄድም እኔ አላቅም፣ ግን ለአዲስ አበባ ሄደው ግን ለብቻ ግን ጠቅላይ ሚኒስትሩና ፕሬዝዳንቱ ተነጋግረዋል። ይሄ ዘመን ምረሳው አይደለም የምረሳው። እነዚህ ሁለት ፎቶዎች ታሪካዊ ፎቶዎች ናቸው። ታሪካዊ እና እንዲሁ ወደ ወረደ እንደሆነ እኔ እስከማውቀው ድረስ አይ ማይት ቢ ሮንግ፣ ግን ስህተት እንደማልሆን ተስፋ አደርጋለሁ።
ወደ ወረደ ከአቋሙ ወቅታዊ አቋሙ አሁን ወቅታዊ አቋሙ ከቲፒኤልኤፍ እና ከቲዲኤፍ የተለየ አቋም የለውም። ያረጋገጥኩት ጉዳይ ነው። ብዙ ወቅሰኗል። ወደ ወረደ በጣም ብዙ ወቅሰኗል። ትግራይን በጣም ዘገት እያለ ስለሚሄድ በጣም ውሳኔ ስለማይወስን ብዙ ዳሜጅ እየተፈጠረ በህብረተሰብ ዘንድ ብዙ ዳሜጅ እየተፈጠረ በጣም ኃላፊነት የማይሰማቸው ግለሰቦች ትግራይን እየበደሉ እንዳለ እያየ ባይኑ እያየ ባይን በብረቱ እያየ ዝም ብሎ ትግራይ ህዝብ እንደዚህ አይነት በደል ሲደርስ ዝም ማለቱ የትግራይ ህዝብ እኔ ሳልሆን የትግራይ ህዝብ ያውቋል። እኔ አያስፈልገኝም ብዙ ጊዜ ስለወቀስኩት ያ ጊዜ አልፎ አዙ ስፒክ ራይት ናው ግን በዚህ ሰዓት አሁን ከቲፒኤልኤፍ እና ከቲዲኤፍ አቋም ትግራይን በተመለከተ ሌላ ጉዳይ አይደለም። የግል ጉዳያቸው ነው። ትግራይን በተመለከተ ወደ ወረደ ከማንኛውም የቲዲኤፍ ከፍተኛ አመራር ከቲዲኤፍ ከማንኛውም የቲዲኤፍ ታጋይ ከቲፒኤልኤፍ እንደ ድርጅትም አቋም ውጭ የለውም። አንድ አቋም ነው ያላቸው። የትግራይን ኢንተረስት በተመለከተ የትግራይን ብሔራዊ ኢንተረስት በተመለከተ የትግራይ ህዝብ ህልውና በተመለከተ ልዩነት የላቸውም። አብይ አህመድ ቁርጡን ማወቅ አለበት። እኔ I have to speak this ምንም የለውም። ይሄ ፈገግ እያልክ እንትን እያልክ ይሄ አሁን ያሳየኋቸው ፎቶ እንደዚህ እያልክ ምናምን እንትን ማድረግ አንድ ባንድ እንትን እያልክ እንደዚህ የሚሆን አይደለም። እኔ ሪያሊስቲክ ሆኜ ነው የማወራው። ምንም ልዩነት የለውም። ወደ ወረዳ አሁን አንደኛው ልዩነት የሌለበት ምክንያት ባለፈው ምን አለ ቲፒኤልኤፍ እንዲሰረዝ ያደረገው ማለት ነው። ሰርጂ ብሎ ብርቱካን አሰርዞ ጌዲዮን ጢሞቴዎስ ፍትህ ሚኒስትር እያለ በዚህ መንገድ ሰርዘው ፕሪቶሪያ የሚባለው ነበር አልመልስም ወደ የ50 ዓመት ሳይሆን እንደ አዲስ ተመዝገብ ዜሮ አድርገህ ተመዝገብ ፕሪቶሪያ የሚባለው እንድንተዋወቅ ዝም ብለን ለሰላም ነው የተፈራረምነው እንጂ የቲፒኤልኤፍ እውቅና ለመመለስ ፕሪቶሪያ ሰላም ስምምነት አያስገድደኝም። ሰውዬው ሁሉ ነው አያስገድደኝም ብሎ የቲፒኤልኤፍ እውቅና ለመመለስ አያስገድደኝም። የወልቃይት ጉዳይ ለመወሰን ፕሪቶሪያ አልሄድንም። የፕሪቶሪያ ማንዴት የለው የፕሪቶሪያ ስምምነት ማንዴት የለው ስለ ወልቃይት ለመወሰን እያለ የሚናገረው ጠቅላይ ሚኒስትሩ ነው። በመስቀል ዕለት የሰሞኑ መስቀል መቃ ላይ ነበር ምን አለ ጥሩ ጊዜ ያገኘው ብሎ እሱ ብቻ በኮንፈረንስም ጭምር አሁን የነበረው የትግራይ ኮንፈረንስ የሰሞኑ ብሔራዊ ኮንፈረንስ ላይ መግቢያ ላይ ምን አለ ጥሩ ጊዜ አገኘው ብሎ ህወሓትን መሰረዝ አይቻልም መዘዝ አለው እና አይቻልም። ይሄ የማን አቋም ነው? የቲዲኤፍ አቋም ነው። ይሄ ከኮር በላይ የሚባል ወርቃማ እጆች አሉ እንደዚህ ይሄ ምድር አጭበርባሪ ጠራርጎ ያስወጣው ማለት ነው። ከኮር በላይ የሚባለው ትግራይን በትነዋል የሚባለው ይሄ ባንዳ አዲስ አበባ ያለው ባንዳ የተሰባሰበው አይዲፒ ወደ ምዕራብ ትግራይ መመለስ አይችልም ብሎ ይሄ የሚጮኸው የና አሰፋ አብርሃ ቡድን አለ አዲስ አበባ መጣበታለሁ። ያሰፋ ጉድ በሄደበት ብር ያለበት ቦታ እያሸተተ ጉድ የሚሰራ የትግራይ ህዝብ መስማት ያለበት አንድ ጉዳይ አለችኝ ዛሬ በአንደበቱ ማለት ነው። እነሱ ከኮር በላይ የሚሉት ነው። ከኮር በላይ ከብርጌድ በላይ የት ሄደው ነው? ከክፍለ ሰራዊት በላይ በታች የት ሄደው ነው? ፓርላማ የሚባለው ስንት ነው? የኢትዮጵያ ህዝብ ተወካዮች ምክር ቤት ነው የሚባለው እኮ የህዝብ ተወካዮች ምክር ቤት ነው የሚባለው። አንድ እጅ ስታወጣ 100,000 ህዝብ ከጀርባ እንዳለ አውቀ ነው እጅ የምታወጣው። ምግበይ የሚባለው ጀነራል እጅ ሲያወጣ በምግበይ ስር ያሉ ሰራዊትን በሙሉ በመወከል ነው እጅ የሚያወጣው። ሽመልስ አብዲሳ የሚባለው የክልል ርዕሰ መስተዳድር እጅ ካወጣ የኦሮሚያ ህዝብ እጅ አወጣ ማለት ነው። ምን ጥርጥር አለው ይሄ? እነሱ ግን ይሄ አጭበርባሪ ሁላ ሶሻል ሚዲያ ላይ እንትን አድርጎ ዩቲዩብ እና ፌስቡክ ቀጥሮ ሲዘላብድ የነበረውና በርካታ ወጣቶችን ሲሸውድ የነበረው ገና ቲኔጀሮችን እየሸወደ እዚህ ያደረሰው ከኮር በላይና ምናምን የሚል ዩቲዩብ ላይ ሲተረትል የሚውላለ። እኔ ነግሬያለሁ መጀመሪያ አስረግጬ ነው የነገርኳቸው። አስረግጬ ንቅድቅ አትልም ብቻችን እዚህ እንደ ቁራጅ ጮህ ብቻችን የትም አታመልጥም። ምን ተማምኜ ነው እንደዛ የምለው? እኔ መርህ ነው፣ እውነት ነው፣ ሀቅ ነው። ዝንፍ አይልም። ከእውነት ዝንፍ አንልም። ሄድና እንደፈለክ እዛው እየበላ እንደዛ አልክ። ለሚያልፍ ጊዜ ደግሞ ይሄ ጊዜ የማያልፍ መስሏቸው ያኔም የማያልፍ መስሏቸው ዛሬም ይሄ ጊዜ የማያልፍ አይመስላቸውም። ምክንያቱም ጥሩ ህይወት አለ አዲስ አበባ እኮ ሪላቲቭሊ እኮ ጥሩ ህይወት አለ። 8 ሰዓት በላይ ይተኛሉ። እኔ 8 ሰዓት የተኛውበት ጊዜ ምን የለም። አሜሪካ መጥቼ 8 ሰዓት ተኝቼ አላውቅም። አጋጣሚ ሆኖ ጦርነት ተከፈተ። እኔ 8 ሰዓት የሚባል ተውትና ኖርማል 6 ሰዓት 5 ሰዓት የምተኛበት ጊዜም የለም። 8 ሰዓት በላይ ተኝተው ዘና ብለው ፊታቸው ፋታ ብሎ የሚነሱ ሰዎች ናቸው። እንደዚህ ብሎ በቃ ፌስቡክ ጣ አድርጎ
ገንዘብ እየተቀበለ ይውላል። against the interest of the people of Tigray ቆሞ ማለት ነው። እና ይሄ ለዛ ነው ወድ ወረደ ከመስመር ውጭ አይደለም ውስጥ ነው ያለው። TDF ማለት ወድ ወረደ ነው። ወድ ወረደ ማለት ደብረጽዮን ነው። ወድ ወረደ ማለት ፍሳማጁስ ነው። ፍሳማጁስ ማለት ደብረጽዮን ነው። ደብረጽዮን ማለት ወድ ወረደ ነው። ሶስቱም እኩል ናቸው በትግራይ ጉዳይ ነው። TDF የራሱ ዲሲፕሊን የራሱ ምናምን ይኖራል። TPLF ድርጅት ነው የራሱ እንትን ይኖራል። ወድ ወረደ ጊዜ አስተዳደር የራሱ እንትን ይኖራል። ወዴት ካምሱ የትግራይ ጉዳይ የጋራ ጉዳይ ከመጣ ግን ሁለቱም 99 ምናምን ሳይሆን 100% አንድ ናቸው። በዚህ ሰዓት አረጋግጬ ነው የምናገር። በኩራት ነው የምናገረው ይሄን በኮንፊደንስ። እና አብይ የትግራይ ጉዳይ እንዳሳሰበው ትግራይ ለጦርነት ተዘጋጅታለች። እኔ ጦርነት መግባት አልፈልግም። ትግራይ ነገር ማስተካከል ፈልጋለሁ። ጌታቸውም እንደዛ ይለው ነበር እኮ ትግራይን መካስ ፈልጋለሁ ይለው ነበር እኮ መካስ ፈልጋለሁ እድል ስጡኝ እንጂ ይል ነበር። እና ሚዲያ ላይ መጥቶ እኔ እኮ መቀለ መምጣት ፈልጋለሁ ብዬ ወሰደኝ እንጂ አዘጋጅልኝ እንጂ መቀለ ስለው ጽባህ እያለ ይኸው እስከ ዛሬ ያው አልወሰደኝም። መቀለ መጥቼ ልጎበኛቸው አልቻልኩም ይላል። ሰውየው ግን ወደ ሱሉልታ ወደ ምንድነው የሚባለው እንጦጦ ያለው እንጦጦ ከአዲስ አበባ ስንት ኪሎ ሜትር ነው? የሚኒክ ቤተክርስቲያን አለ። ቅድስት ማርያም ቤተክርስቲያን ሚኒክ ያስገነቡት አይደል? እንጦጦ ብዙ ጊዜ እንሄድ ነበር ድሮ። ዝም ብለን እንሄድ ነበር በእግር ሁላ ተማሪዎች ሆነ 6 ኪሎ በእግር እንሄድ ነበር። በሄሊኮፕተር ነው የሚሄደው አብይ እንጦጦ ወደ ቤተ መንግስቱ እንጦጦ ወደ ቤተ መንግስት በሄሊኮፕተር ነው የሚሄደው። በመኪና ኢንትሮጅ እንትን አድርጎ ይሄ ኤስኮርት ተደርጎ ምናምን መሄድ ይችላል። በስንት ባታሊዮን በስንት ሻለቃ ታጅቦ መሄድ ይችላል። በኪዳነ ምሕረት እንትን አድርጎ በሽሮ ሜዳ አድርጎ መሄድ ይችላል። አይሄድም በሄሊኮፕተር ነው የሚሄደው። እና ከትግራይ ጋር ይሄን ሁላ ችግር ባለበት ሰዓት TPLF አላቅህም እኔ ከTPLF ጋር እውቅና አልሰጥህም ተባብለው እንዴት ተወጣጥሮ ባለበት ሰዓት ጌታቸው ግን ወደ መቀለ ለምን አትወስደኝም ብዬ እኮ ጠየቅኩት እኮ ይላል። ቀጣፊ ይበሉት የምሬ እኔ ሆዴ መላጣል ቀጣፊ ይበሉት። ይሄ አስበው እንኳን ወደ ትግራይ እንትን ላይ ያደርግ ወደ ትግራይ አቅጣጫ መሽናት አይችልም። አሁን ፍላጎትም የለውም። ፈሪ ነው። ቦቅቧቃ እኮ ነው። ምን ጥርጥር አለ? ይሄ ቦቅቧቃ እኮ ነው። እና ትግራይን እያስተዳደርኩ ነው ለማለት የትግራይ ተወካዮች እንደዛ አድርጎ ተናግሯቸው ነበር። እኔ ወድ ወረደ አንድ ጉዳይ ነገረው። አንተም ታውቃለህ ትግራይ ለጦርነት የተዘጋጀች ነው ብሎታል። አንተም ታውቃለህ የደበከን ነው። ታደሰ ወረደም ብርሃኑ ጁላም ታደሰ ወረደ እንደዛ ብሎታል። እኔ አጠገብ ያለ ሰው የነገረኝ ነው። እረፍት ከልክሎት ነው የሰነበቱት። ህዳሴ ግድብ ቢሄድም ህዳሴ ግድብ ተጋብዞ ሄዱ። በዚህ የሚጨቀጭቅ ሰው ያዘጋጁለት፣ በዚህ ሎቢ የሚያደርጉ በዚህ ሽመልስ አብዲሳ እጁን ይጨብጧል፣ በዚህ ብርሃኑ ጁላ የሆነ ነገር ይለዋል። የነዚህ ሲቆም የሆነ ነገር እረፍት ነስተውት ነው የሄዱት። እና ልክ በጥቁሮች መካከል ፈረንጅ እንደተገኘ ሰው ነው የቆጠሩት። ለየት ብሎ ነው የታየ። እዛ ሲሄድ ለየት ያለ ሰው ነው የተገኘው። ብቸኛ የትግራይ ተወካይ ነው የመጣው እዛ ላይ። ልክ ሌሎች ሀገሮች አምባሳደር እንደሚልኩ ከክልል ግን ብቸኛ ተወካይ ከትግራይ መጥቶ ነው። በዚህ ስራ አብስቶበት ነው የታዩት። ይሄ ነገር እኔ አሁንም ለሰላም ዝግጁ ነኝ ማለቱ ሰምተናል። ይሄ ሰምቻለሁ። እኔ አሁንም ለሰላም ዝግጁ ነኝ። ከትግራይ ጋር ችግር ውስጥ መግባት አልፈልግም። ጦርነት ውስጥ መግባት አልፈልግም። አንተም ወደ ወረደ ታውቃለህ፣ ግን ትግራይ ለጦርነት እየተዘጋጃችሁ ናችሁ ብሎታል። ወደ ሌላ ጉዳይ ስናልፍ ታደሰ መወገድ አለበት አለ ጻድቃን። እኔ የሚገባኝ ኢንጉድ ፌዝ ነው የተናገረው። ይሄ መገደል አለበት መጥፋት አለበት ሳይሆን ከስልጣን መወገድ አለበት ማለቱ ይመስለኛል። እኔ ሳስበው እንደዛ ይመስለኛል። ከስልጣን ይሄ ቋንቋ ጥሩ አይደለም፣ አፕሮፕሪየት ቋንቋ ባይሆንም ጻድቃን እንደዛ ብሎ ይሄን ቋንቋን የተጠቀመው ብዬ ነው እኔ የማስበው። ከስልጣን መወገድ አለበት፣ ግን ታደሰ መወገድ አለበት ነው ጥያቄያቸው የሚለው። ይሄ በማን የቀረበው ቆይቶ ነው የመጣው። በነገራችን ላይ የምናመሰግነው የጌታቸው አቋቋማቸው ሚዲያዎች አሉ። ትግራይ ውስጥ ቴሌቪዥን አሉ፣ ዩቲዩብ አሉ። ምስጋና ይገባቸዋል። የትግራይ ከጌታቸው ጋር ጌታቸውን ጭምር የጌታቸው ጓደኞች ጭምር በደንብ አድርጎ ስብዕናቸውን ያሳዩ እነዚህ ሚዲያዎች ናቸው።
ስብዕናቸው ትክክለኛ ስብዕናቸው ትክክለኛ ፍላጎታቸው ውስጣቸው ያለው ለትግራይ የሚያስቡት የፖለቲካ ብስለታቸው የትግራይ ህዝብ ለትግራይ ህዝብ ያላቸው አክብሮት ለትግራይ ትግል ለትግራይ መስዋዕትነት ያላቸው አክብሮት በምን ደረጃ እንደሚገልጹት የሰማነው በእነዚህ ሚዲያ ላይ ቀርበው ነው። ስብዕናቸው ያየነው በዛ ጉዳይ ቀርበው ነው። አህመድ ልሒስና ተላዒልና አፈር ልሰን ነው የተነሳ ነው ብሎ ቆላተን ቤኔ የተናገረን ሰውዬ አዲስ አበባ ሄዶ ራሱ ባቋቋመው ሚዲያ ተበተን የትግራይ ሰራዊት ወደ ሰላም ሰራዊት ግባ የሰላም ሰራዊት የሚባለው የአፋር ሰራዊት ነው የሱ ቋንቋ ልጠቀም ብዬ ነው ወይም ይሄን ቡድን ትተ ወደ የቤት ተበተን አይነት ቋንቋ ሲናገር በጣም የሚያውቁት አውቁታል። እኔ በደም ስለማላውቀው ይመስለኛል በጣም አዝኜበታለሁ። በጣም ከባድ ስሜት ነው የተሰማኝ። ይሄን ቋንቋ አህመድ ልሒስና አፈር ልሰን ነው ደረስ ነው ሲባል አፈር አይላስም። የትግራይ ወጣቶችን ልሶ ነው መቀሌ የገባው። ምን ጥርጥር የለው። ስንት የትና የት ይደርሳሉ የሚባሉ ወጣቶች ናቸው። እሱን ተማምነው ይሄው መጣልን እኮ እሱ እኮ መጥቷል እኮ ዕውቀቱም ከቲፒኤልኤፍ ጋር የነበረውን ቂም ረስቶ በቃ ይሄው ተቀላቀለ እኮ አዲስ አበባ ወደ መቀለ መጥቶ ገንዘብ አለኝ ሀብት አለኝ ፎቅ አለኝ ሳይል እኮ ይሄው እየመጣ ነው እኔም በቃ ልታገል እሱ ከመጣ ብሎ አምኖት የታገለ ወጣት ነው። ትግራይ መስዋዕትነት የከፈለው ጻድቃንም ከሞት ጭምር ያዳ ነው። ምናልባት መቀለ ጠብቁ መቀለ ቁጭ ብሎ ነበር። መቀለ ሻዕቢያ ቢገባ ወይ አብይ ቢገባ ቢያገኙት ምን ሊያደርጉት እንደሚችሉ እኔ መገመት እችላለሁ። በዛ ሰዓት የነበረው አብይ ቢያገኙ ምን የአብይ ጦር ቢያገኙ ምን ሊያደርገው እንደሚችል ምክንያቱም ሚዲያ ላይ ቃለ መጠይቅ ሰጠዋል። ለኢትዮ ፎርም የሰጠው ቃለ መጠይቅ ነበር። አብይ እንደዚህ ብሎኛል፣ በስልጣን በገንዘብ የማይንበረከክ ህዝብ የለም ብሎኛል። አይምሰል የትግራይ ህዝብ አንበረክከዋለሁ እንደዚህ አይነት ቋንቋ ብሎኛል። በገንዘብ በስልጣን በመናምን የማይንበረከክ በኃይል የማይንበረከክ የለም ብሎኛል ብሏል። እና እንዲህ ባለበት መቀለ መጣ ሄዷል። ላደረገው ኮንትሪቢዩሽን ሁሉ የትግራይ ህዝብ ምንም ጥርጥር የለውም ሪኮግናይዝ ያደርጋል፣ ክሬዲት ይሰጣል። የትግራይ ህዝብ ስብዕና እሱ ነው። አንደኛው ትልቁ ነገር የትላንትናው አይረሳም 1977 ዓመተ ምህረት ነግዴ ዘራጼና አረጋው በርሀ ሲሄዱ ከትግል ሲወጡ አብሮት የነበረው እንግዲህ አሁን አረጋዊ ጎበዝ ወታደራዊ አዛዥ ነበር። ተዋጊ ነው አረጋዊ። የዛሬ አርገው ሌላ ህይወት ውስጥ ገብቶ እንጀራ ግሬ ዘራጼን መለስ ምን አሉ የሱ ካድሬ ስለነበረ አጽቤ ምናምን ይሄ አጽቤ ወርኤ ምናምን ካድሬ ሲያሰለጥናቸው የሆነ እንትን ግዴይ ህወሓት ግዴይ ማጣቱ አንድ እግር እንደማጣት ነው ብሎ ገልጾታል። ቲፒኤልኤፍ አንድ እግሩ እንዳጣ ነው የምንቆጥረው ብሎታል። በዛ ሰዓት የነበረው ግዴይ ማለት ግዙፍ ነው፣ መለስ ታች ነበር። ግን በዚህ ደረጃ ነበር መከባበራቸው። ትክክለኛ ክሬዲት ሰጥተው ነው የሚሸኙት። የስንቅ ሁላ ገንዘቡን ታለው የትራንስፖርት ምናምን ገንዘብ ተላልቆ ሄድ በቃ በሰላም ድረስ ብሎ የሚሸኙት እና ለዛ ነው ላደረገው እንትን ክሬዲት ሰጥቷል። ዛሬ ላለው ደግሞ በኃይለኛ ደረጃ ይወቀሳል። ያለበት አቋም ነው የሚገለጸው። አይ ትላንት እኮ እንደዚህ ነበር ተብሎ የዛሬ የሚደብቅ ፖለቲካል አትሞስፌር ትግራይ ውስጥ የለም። ዛሬ ባለበት ደረጃ ነው የሚወቀሰው። ለዚህ ነው የምንወቅሰው እኛ። ምን አለ አሁን በብልጽግና ቲቪ ነው የሚመጣው ያው ፕሪቶሪያ ሰላም ስምምነት በሰላማዊ መንገድ ለመፈጸም የትግራይ ህዝብ አንድነት መምጣት አለበት። ግን አንድ ቅድመ ሁኔታ አላቸው። ታደሰ መወገድ አለበት። ምክንያቱም 8 የፈረማቸው 8 ነጥቦች ነበሩ። 8ቱን አልፈጸመም። ተፈናቃዮች አልመለሰም። ሌላ መንግስት ይምጣ። ታደሰ እድሉን አበላሽቷል ነው የሚለው። እዚህ ላይ ነበረ 2 ዓመት ነበረ ገና ይሄ በ6 ወር ምናምን ነው 6 ወር ነው አልሞላውም። ወደ ወረደ 5 ምናምን አካባቢ ነው። 2 ዓመት ሙሉ ነበር። አሁን ጀነራል ጻድቃን 2 ዓመት ሙሉ ቅድሚያ የሚሰጠው ለምን አትሰጥም? አይ ዩኤንዲፒ ገንዘብ አለ ዩኤንዲፒ 53 ቅዳሜና እሑድ የዲሞክራታይዜሽን ትግራይ እንዴት ዲሞክራታይዝ እናድርጋት በሚለው ቅድሚያ የሚሰጥ አለ። ፕራዮሪቲ 1 2 3 ተብሎ ነው የሚደረገው። ትግራይ በእሳት የምትፈልገው አለ ጥያቄዎች አሉ። እዛ ላይ ፎከስ አድርግ። ኖ ዲሞክራታይዝ አደርጋታለሁ። ገንዘቡ የዩኤንዲፒ ገንዘብ ዳይቨርት ከተደረገ ገንዘቡ ከታለመለት ዓላማ ዳይቨርት ከተደረገ ዩኤንዲፒ ኦዲት ላይ ምናምን አይፈቅድም። እርግጠኛ ነኝ
ዩኤንዲፒ በፈቀደበት መንገድ ዩኤንዲፒ ለምንድን ነው በትግራይ ዲሞክራታይዜሽን ላይ መስራት የፈለገው? ለምን በአማራ ዲሞክራታይዜሽን ለምን በአፋር ዲሞክራታይዜሽን ገንዘብ በጅቶ የዲሞክራታይዜሽን ምናምን ብሎ ፕሮጀክት ለምን አይቀርጽም? ለምን ትግራይ ብቻ ተፈለገ? ትግራይማ የሪሃቢሊቴሽን ጉዳይ ቅድሚያ ይሰጠው ነበር። በርካታ ቢሊዮን ገንዘብ ትግራይ ሲያፈስ በዩኤንዲፒ ዓላማ ነበረው። የዓላማ ባይኖረውማ ኢንጉድ ፌዝ ቢሆን ዩኤንዲፒ ለስሙ የዴቨሎፕመንት ፕሮግራም ነው፣ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም ነው ዩኤንዲፒ። እሱ ላይ መዋል ይችል ነበር። አጋጣሚ ሆኖ በርካቶች ተጠቅመውበታል። እኔ አውቃለሁ የተጠቀሙበት። በዚህ አጋጣሚ ተሽሎክልኮ ምናምን ለአንዳንድ ዩኤን ኤጀንሲስ ምናምን ያስገባቸው ልጆች አሉ። አንዳንዶቹ ጓደኞቻችን እንኳን ገቡ እንኳን አለፈላቸው። ይህን አሁን ምን ይላል? ድንበሩ ክፍት ነው። አሁን ዛሬ ወይ ነገር ዛሬ ይተላለፈ ይሄ ድንበሩ ክፍት ነው ይላል። ዛሬ ምሽት ይላል። የህዝብ ለህዝብ በሚል ህወሓት ከኢሳያስ ጋር ግንኙነት እያደረጉ ነው የሚለው። ህዝብ ለህዝብ ሲባል ድንበሩ ክፍት ነው የሚባለው የትኛው ድንበር ነው? ሞያሌ ነው? መተማ ነው? መተማ ከሱዳን ጋር ኢትዮጵያ ከሱዳን ጋር በሞያሌ ያለው ክፍት የተባለው ክፍት ነው። ቋራ ማን አሁን በአማራና ጎንደር የሚያዋስነው ድንበር ፌደራል መንግስት ይቆጣጠረዋል። ተቆጣጥሮት ያውቃል። ግዙፍ ነው። ከቤንሻንጉል ጉሙዝ እስከ ትግራይ ድንበር ተመልከት። ፌደራል አይቆጣጠረው። የሶማሌ ክልል ከሶማሊላንድ ከፑንትላንድ ከዋናው ሞቃዲሾ የሶማሊያ ግሬተር ሶማሊያ ከነሱ ጋር የሚዋሰነው የሶማሊያ ይቆጣጠረዋል። አርቲሼክ ምናምን የሚባለው ፌደራል መንግስት ይሄን ሁሉ ይቆጣጠረዋል? አይቆጣጠረው። ድንበሩ ክፍት አይደለም? ክፍት ነው። ሞያሌ ክፍት አይደለም? በጋምቤላ ወደ ከአኝዋክ የደቡብ ሱዳን አኝዋክና የኢትዮጵያ አኝዋክ ድንበሩ አብረው አይደለም ይውሉት? አንተ ትመስላለህ የኢትዮጵያ አኝዋክ ትመስላለህ፣ አንተኛው የደቡብ ሱዳን አኝዋክ ትመስላለህ ተብሎ ይለያሉ። የኢትዮጵያ መንግስትስ እንደ ኢሹ እንደ ጉዳይ አርዕስት አድርጎ ይነጋገርበታል? አይነጋገርበትም። የኛዎቹ ግን ይነጋገሩበታል። የኛዎቹ ድንበር እኮ ክፍት ነው፣ ትግራይና እንትን ድንበር እኮ ክፍት ነው፣ የሚጠብቀው የለም። ይሄ በጣም እና የህዝብ ለህዝብ ግንኙነት በሚል ከኢሳያስ ጋር ግንኙነት እያደረጉ ነው። ኮቴሽን ይሄ ማስረጃ አምጣ ነው። ማስረጃ እኔም አውቀው ነገር የለም። የህዝብ ለህዝብ ግንኙነት በደንብ አድርጎ ተጠናክሯል። እንዲያድግ የኔ ፍላጎት እንዲያድግ ነው የምፈልገው። ጽምዶ ወደ ጋቨርንመንት ሌቨል ኢቨን ቱ ዘ ሚሊተሪ ሌቨል እንዲያድግ ነው የምፈልገው እኔ በበኩሌ ነው። ምክንያቱም ለምንድን ነው እንደዛ የምንለው? ፕሬሲደንስ የሚባል በህግ ቋንቋ ፕሬሲደንስ የሚባል ህልውና ጉዳይ ገጥሞኛል ያለው አብይ አህመድ አሊ የህግ ማስከበር ነው ብሎ መጨረሻ ላይ የህልውና ጉዳይ ነው ገጀራ ማጭድ ይዘና ብሎ ዛሬ አንድ ቪዲዮ አለ ብሎ የገለጸው ራስ ትግራይን ህዝብ ለመጨፍጨፍ የኤርትራ የጎረቤት ህዝብ ወንድሞቻችን ናቸው። ይሄ በታሪካውኛ አረሳውም ነገር እንድረሳ የምትፈልጉን ነገር አረሳውም። እኔ በቃ እነዚህ ሁለተኛ እኛን ሊበታቱን ይፈልጋሉ። ከዚህ በኋላ እኛንን ምስክር ምን ሆነ እኛ ድልድይ እንሆናለን። ኢትዮጵያና ኤርትራ ከዚህ በኋላ አይነጣጠሉም። ምስክር ነን። የእንትና እኔ ነኝ እንትና ይቀበራልኝ እንትና ይቀበራልኝ ሲባባል የነበረው የምን ጉዳይ ገጥሟቸው ነው? የትግራይ ህዝብ አሁን በጣም ክሊር የሆነ የህልውና ጉዳይ ገጥሞታል። ምንም ድብብቆሽ የማያስፈልገው። ስለዚህ እንደኔ የመሳሰሉ ሰዎች እኔ እዚህ እኮ ሞክረው ነበር እኮ አንዳንድ ሰዎች እኮ ለምንድን ነው ሄደው ለምን ወደ ለአሜሪካ ስቴት ዲፓርትመንት ሪፖርት አናደርገውም? ይሄ ልጅ እኮ አስመራ ደርሶ የመጣው ምናምን ይላል። እኔ እኮ ዘና ብዬ ፈገግ እያልኩ እኮ ሚዲያ ላይ እዚህ ዋሽንግተን ዲሲ ተቀምጬ እኮ የምናገር ኦፊሻል እኮ ሲሄድ ሾልኪ ነው እንዴ ራማ ወይ ምናምን አምልጬ ነው እንዴ አስመራ የገባሁት? ለምን ጉዳይ ብዬ ነው የሄድኩት? መብቴ ስለኩ አፍጋኒስታን እንደምሄድ መቆጥረው እኮ ቡርኪና ፋሶ እንደሄድኩኝ፣ ሱዳን እንደሄድኩኝ፣ ግብጽ እንደሄድኩኝ፣ ጓተማላ እንደሄድኩኝ ነው መቆጥረው። በፕሌን የሄድኩት፣ በቪዛ ነው የሄድኩት፣ በፓስፖርት ነው የሄድኩት። ምን አዲስ ነገር አለ? ሚጮህ ልጆች ስለማቅ ነው እንክሰሰው የሚል እኮ አሉ። የብልጽግና ሰዎች አሉ እኮ እና የሆነ ምክንያት አድርጎና ከሳሱት የሚል ሰዎች እኮ አሉ። ይሄ የህዝብ ለህዝብ ግንኙነት የሚለው እኔ መብቴ ነው መሄድ። ምን ጥርጥር አለው? ህዝቤ ነው፣ ቤተሰቤ ነው። ብዙ ጊዜ እናገረው ነበር እዚህ ሚዲያ ላይ ስናገራቸው ነበር። ጎንደር መሄድ ህል
አስመራ መሄድ ህልም አድርጎታል ወያኔ ስለነበር አታደርገውም ህልም አይደለም አሳይሃለሁ ያልኩት እኔ 1 አመት ከምናምን ሆነኛል 2 አመት ይሆነኛል ይሄ ነገር አሳይሃለሁ ያልኩት ቆይቻለሁ እናሳይሃለን የፖለቲከኞች ነፈዝ የሆኑ ኢጓቸው መቆጣጠርና ማጠብ የማይችሉ ፖለቲከኞች አበላሽተውታል እኔ እነሱ እንደ ሮል ሞዴል መውሰድ አልፈልግም እኛ ምን ችለው ነገር ማድረግ እንችላለን ብለን የጀመርነው የህዝብ ግንኙነት ፍሬ አፍርቷል ጽምዶ የሚለው ቋንቋ በደንብ ኮቴሽን ውስጥ ገብቶ ወደ አንቶኒዮ ጉተሬዝ ተጽፏል በደብዳቤ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አማካይነት ትልቅ ፕሮግረስ ነው